ለነፍሳችሁ ምግብ የሚሆን ነገር ከመስጠት ነፍሳችሁን መፍጠር ይበልጣል። ለስጋችሁ የሚሆናችሁን ልብስ ከመፍጠር ስጋችሁን መፍጠር ይበልጣል። ሰው ሊያደርግላችሁ የማይችለውን ስጋ መፍጠር ፈጥሬ ከሰጠዋችሁ ዓይን፣ እጅ፣ ጆሮ፣ አፍንጫ፣ እግር ፈጥሬ ከሰጠዋችሁ ሰው ገዝቶ ሊሰጠው የሚችለውን ልብስ አይሰጠንም ብላችሁ ታስባላችሁ ማለቱ። በዚያውም ላይ ለልብስ አትጨነቁ፣ ለስጋችሁ ለልብስ አትጨነቁ ማለት ምን ማለት ነው? ይሄን ለብሼው ይሄን እንትንስ ብዬው ይሄኛው የለኝም ያኛው የለኝም ብላችሁ አትጨነቁ ነው። አንዳንዱን ልብስ እኮ የምንለብሰው ለውድድር ነው። ቅዱስ ዮሐንስ አፈወርቅ ይቅርታ፣ ወንዶችም አጓጉል ልብስ ይለብሳሉ። ሴቶች ላይ ጨፈጨፍኩኝ መሰለኝ። ወንዱ ሁሉ ይለብስ የለን። የወንዱ አለባበስ ራሱ ቀጣቶ ሱሪው ዝቅ አድርጎ እዚህ ታች ታጥቆ እናቴ በግድ ጅል ይሆናል ሰው እንዲሁ እኮ በጣም እኮ እናቴ በስባ ነውር ነው በእውነት ማለት ነው። ነውር እኮ ነውር እንዲሁ ሱሪያችሁን ዝቅ አድርጋችሁ ይህ እኮ ጅልነት። እንደዚያ ሱሪ የለሽ ተብሎ ነው የሚሰግደው በገጠር ራሱ። ሱሪ የለሽ ከተባለ ስድብ ነው። እና አሁን ምን ልላችሁ ፈልጌ ነው፣ ቅዱስ ዮሐንስ አፈወርቅ ምን ይላል? አይ አንቺ ሴት ለምንድን ነው ውድ ውድ ልብስ እየለበሽ በከተማው መሃል ወይ በመንደር መሃል የምትሄጂው ላይ ይጠይቃል። ባሌም ደስ እንዲለው ብዬ ብለሽ ትመልሽልኝ ይሆናል ይልና አይደለም ይላል። እንደዚያ ሳይሆን አንቺ የለበስሽው ልብስ በሌላቸው ድሃ ሴቶች ላይ መመካት ፈልገሽ ነው ይላል። ያ ልብስ በሌላቸው ሰዎች ፊት እሷ ኖሯት ለብሰው በእነሱ ፊት ስታልፍ በእነዚያ በላይ የበላይነት ስሜት እንዲሰማሽ ፈልገሽ ነው። እንግዲህ እነዚያ ድሃ ሴቶች በአንቺ ምክንያት እግዚአብሔርን እንደሚሰድቡት ታውቂያለሽ ወይ ይላል። ለምን ይቺ በየሰዓቱ የምትለዋውጠው ሰጥተህ ለእኔ ግን በወር አንድ ጊዜ የምለውጠው አሳጣኸኝ ብላ እግዚአብሔርን ትሰድበዋለች ይላል። በልክ እኮ ነው የሚኬደው። በታመመ ሰው መሃል ሲኬደው ጀብ ተብሎ አይኬድም። ለምን ሰውየው ምን ይላል? እነዚህ የሚሮጡበት ጉልበት ሰጥተህ እኔ ግን ቀና ብዬ እንኳን የማይበትን ጤና ነሳይ ብሎ እግዚአብሔርን ያማርራል። የታመመ ሰው ልትጠይቁዳችሁ ካካካካካካ ተብሎ አይሳቅም። የታመመ ልትጠይቁዳችሁ ስቃላችሁ። ምን ይላል? እኔን እንደዚህ ውጋት ያጣድፈኛል፣ እነሱ እንደ ቆሎ ይፈጋሉ። ምን አድርጌ ነው ጌታዬ? ከታመመ ሰው ልትጠይቁዳችሁ እንትና ይችን ጉረሻት እገሌ ጉረስ ብላ ሻይ እንትምትል አይባል። ቃስ ተብሎ እኔ እህል ከቀመስኩ ወሬ ነው እነሱ ይገላገላሉ። ለማን ያማርራል? እግዚአብሔርን ያማርራል። ስርዓት ተይዞ ነው ሁሉ ነገር የሚደረገው እግዚአብሔር ቤተሰቦች። ስለዚህ ልብሳችሁን አትጨነቁ ማለት ነው። ይሄንም ለበሳችሁ ያንም ለበሳችሁ ሰው በልብሱ አይከብርም። በጣም በልብስ አይነት በመጨነቅ አይምሯችሁን አታደንዝዙ። በዚህ ዓለም ፍቅር አትያዙ ማለት ነው። ለልብስ ከመጨነቃችን የተነሳ እንዳልኳችሁ ደጋግሜ እንደምናገረው ቀዳዳ ልብስ ፋሽን ሆኖ መምጣቱ ነው። ሰው የመጨረሻ ማበዱን የማይሆን በዚህ የመጨረሻ የተቀደደ ሱሪ ፋሽን ሆኖ ሲሸጥ ይህ ምን ይባላል? የሰው ልጅ ለልብስ ከመጨነቁ የተነሳ። ስለዚህ አጌጣለሁ ብላችሁ በልብስ አትጨነቁ። የሚገባችሁን ያክል ሰውነታችሁ ከተሸፈነ ከሰው ጋር ከዋላችሁ በቃችሁ ማለት ያላችሁን አጥባችሁ በንጽህና በልክ ልበሱ። ሁሉ ዝም ብላችሁ ጎተት ትበሉ ያለ ደም ያልኩት በስነ ስርዓት ልበሱ። ግን ልብሳችሁ የሚጨምርላችሁ ክብርና ጌትነት የለም። ብዙ ልብስ በመግዛት ደስታን ማግኘት አይገባም፣ አይቻልምም። ለዚህ አትጨነቁ። እንደዚያ ከሆነ ልብስ የት እናገኛለን የምትሉ ከሆነ ምን አለ? ርዕዩ ጽጌያተ ገዳም ዘከመ ይልህቁ። የምድረ በዳ አበቦችን ተመልከቷቸው እስኪ። ማን ነው ያለበሳቸው? አንዱ ቢጫ ልብስ ለብሶ አደራ አበባ፣ ጽጌረዳ ደግሞ ቀይ አበባዋን ይዛል።
የየራሳቸውን መልከኛ ልብስ ለብሰው አበቦቹ ሸርግድ ሲሉ በተራራው ላይ ማን ነው እንደዚህ ያለው ውበት ያለበሳቸው? ገዝተው እንኳን አይደለም የለበሱት፣ ከዚህ ነው ያፈልደቁት ከሰውነታቸው። እስቲያቸው አለ ሰሎሞን ጥቀ በኩሉ ክብሩ ይለብሰ ከማዱ ምሉ። ሰሎሞን እንኳን እንዲያ ያለ ባለጸጋ ሲሆን ከነዚህ አበቦች ያንዱን ያህል አልለበሰም ማለት። ለምን? ሰሎሞን አበባ ሊያስጠልፍ ይችላል እንጂ አበባ አያብብም። ገብቶችኋል? ሰሎሞን እንኳን የአበቦችን ያህል አልለበሰም። እና ታዲያ እነዚህ አበቦች ሳይጨነቁ እንደዚህ የሚለብሱ ከሆነ ለዚያውም ደግሞ ወናውጽ እየገዳም ዘዮም ሃሎ ወየሰማይት ወደይ ውስተ እቶነ እሳት ዘከመዚ ያለብሶ እግዚአብሔር እፎኪያክሙ ኦጹጻን ሃይማኖት። ዛሬ አብቦ ለምልሞ በመስከረም በጥቅምት አብቦ ለምልሞ የምታዩት ነገ በእሳት የሚቃጠለውን አበባ እግዚአብሔር እንደዚህ አድርጎ የሚያለብሰው ከሆነ እናንተ እምነት የጎደላችሁ በአርአያውና በአምሳሉ የፈጠራችሁ እናንተንም እንዴት አያለብሳችሁ?